እሺ እንዳልከኝ አደርጋለሁ። ብሩንም አሁን ተቀብዬ አስገባለሁ። እሺ እህቴ ምንድነው የምታስገቢው? በእጅሽ ያልሽው ምንድነው? ምንም አይደለም ወንድሜ፣ የጓደኛዬ ነው። እኔ ማላውቀው ጓደኛ አለሽ እንዴ? እስኪ ልየው። ተው፣ ምንም አይጠቅምም ወንድሜ። ስጭኝ፣ ልየው እያልኩሽ ነው። ደግሞ ለምንድነው እጅሽ የሚንቀጠቀጠው? ስጭኝ። ይኸው የጓደኛዬ ነው አላልሽም እንዴ? ምን እያደረግሽ ነው? ምንም ወንድሜ። ንገሪ፣ ምን እያደረግሽ ነው? አረብ ሀገር ልሄድ ነው ወንድሜ። ምን? እኔ ወንድምሽ በህይወት እያለው አንቺ አረብ ሀገር ልትሄጂ? ለምን? ወንድሜ ከዚህ የተሻለ ህይወት እንዲኖረኝ እፈልጋለሁ። ከዛ ሂደሽ ከዚህ የተበላሸ እንጂ ከዚህ የተሻለ ህይወት አይኖርሽም። እሺ እስኪ አረብ ሀገር ሂደው የተመለሱ ሴቶችን ጠይቂያቸው። እድሜያቸውን ከመጨረስ እንደ ሻማ ከመቅለጥ በሽተኛ ከመሆን ውጭ ሌላ ያተረፉት ነገር አለ? የለም። ደግሞስ እኔ ምን አጎደልኩብሽ? ወንድሜ አልተረዳኸኝም እኮ። ዝም በያቺ። ምንም አድርገሽ ብታስረጂኝ በጭራሽ ሊገባኝ የማይችል ነገር ነው። አሁን ነይ፣ ለፊ ነይ፣ ሂጅ።